ሰላም ለእናንተ ይሁን። እግዚአብሔር ቤተሰቦች በዓለም ዙሪያ ሆናችሁ ይህንን መልእክት ለምትሰሙ ዮሐንስ ወንጌል ላይ እንደዚህ ይላል። ዮሐንስ እኔ የእግዚአብሔር ድምፅ ነኝ ይላል። ድምፅ ነኝ። ስለዚህ እኔም የእግዚአብሔር ድምፅ እንደመሆኔ የእግዚአብሔር መልእክተኛ እንደመሆኔ እግዚአብሔር ደግሞ ዛሬ የተናገረኝን ነገር ወደ እናንተ እየመጥቻለሁ። የትንቢቱ መነሻ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ላይ ያለው እንደዚህ ይላል። ሰማያት ስሙ፣ ምድር አድምጪ፣ ልጆችን ወለድኩ አሳደግኩ፣ እነርሱም አመጹብኝ ይላል። ስለዚህ የሰራዊት ጌታ እግዚአብሔር ይህንን ቃል ወደ እኔ ካመጣ በኋላ ብዙ የቆሸሹ ምላሶችን አሳየ። ብዙ እጅግ በጣም ብዙ። አንዳንዱ መንታ የሆነ ምላስ፣ አንዳንዱ በጣም የቆሸሸ ምላስ፣ እንደገና ደግሞ ብዙ ያደፉ እነዚህ የሚሸቱ አፎችን አሳየኝ የሰራዊት ጌታ እግዚአብሔር። እና ምንድነው ጌታ ሆይ ስለው የሰራዊት ጌታ እግዚአብሔር እንደዚህ ያለ፣ ህዝቤ አመፅ ውስጥ ነው ያለው፣ ህዝቤ እኔም ባለማክበር ውስጥ ነው ያለው፣ ህዝቤ እኔም ባለመታዘዝ ውስጥ ነው ያለው። ከትንሽ እስከ ትልቁ አላከበሩኝም፣ እንደ አምላክነቴ አላመለኩኝም። የልጄን ደም እየረገጡ በልጄ ደም ላይ እየቀለዱ የልጄን ደም እያቃለሉ ነው ያሉት። ስለዚህ ለእኛ ለሰራዊት ጌታ እግዚአብሔር በኑሯቸው፣ በትዳራቸው፣ በምልልሳቸው አላከበሩኝም። በመስሪያ ቤታቸው፣ በአገልግሎታቸው አላከበሩኝም። በየቦታ ስሜ እየቀለለ በየቦታ ስሜ እየተሰደበ ነው። አንደበታቸው እጅግ በጣም የቆሸሸ ብዙ ህዝብ አለ። አንደበታቸው ያደፈ ከመቆሸሹና ከማደፉ የተነሳ እጅግ ሸቷል። ሽታው ደግሞ ወደ እኔ ወጥቷል ይለኛል ለሰራዊት ጌታ እግዚአብሔር። ስለዚህ ብዙ ታገስኩ፣ ብዙ ሞከርኩ፣ ይመለሳሉ ብዬ ብዙ ታገስኳቸው፣ አየኋቸው፣ ግን አመፃቸው ከፊት ይልቅ እየጨመረ ሄዷል ይለኛል ለሰራዊት ጌታ እግዚአብሔር። ስለዚህ ጽዋው የሞላ ነውና ጽዋው ሳይሞላ ሳልመጣ ከቁጣዬ ታመልጡ ዘንድ ተመለሱ ይላል የሰራዊት ጌታ እግዚአብሔር። ተመለሱ፣ ስሜን አታሰድቡ፣ ተመለሱ፣ ስሜን አታቆሽሹ፣ ተመለሱ ይላል የሰራዊት ጌታ እግዚአብሔር። ተመለሱ ህዝቤ ሆይ ተመለስ፣ ተመለስ ይላል የሰራዊት ጌታ እግዚአብሔር። ልጆቼ ተመለሱ፣ አታሰድቡን፣ ስሜን አታቃሉ ይላል የሰራዊት ጌታ እግዚአብሔር። ስሜ በየቀኑ በየቦታ እየተሰደበ እየቀለለ ነው በእናንተ ምክንያት ይለኛል የሰራዊት ጌታ እግዚአብሔር። ስለዚህ መጽሐፍ ቅዱስ ሲናገር በመመለስና በማረፍ ትድናላችሁ፣ በጸጥታም ሰላም ይሆንላችኋል ይላል። እግዚአብሔር እንድንመለስ ይፈልጋል። ህዝቡ እንዲመለስ ይፈልጋል። ፊቱን እንዲፈልግ ይፈልጋል። ንስሐ እንዲገባ ይፈልጋል ህዝቡ የሰራዊት ጌታ እግዚአብሔር። ስለዚህ የሰራዊት ጌታ እግዚአብሔር ህዝቤ አመፅ ውስጥ ነው ያለው። ህዝቤ ፊቱን አዙሯል። እንደፈለገ እየፋነነ ነው፣ እንደፈለገ እያደረገ ነው። ትዳሩን በብዙ መንገድ እኔን እያከበረ አይደለም። በልጆቻቸው እያከበሩኝ አይደለም። በኑሮአቸው እያከበሩኝ አይደለም። በመስሪያ ቤታቸው በአገልግሎታቸው እኔን እያከበሩ አይደለም ይለኛል የሰራዊት ጌታ እግዚአብሔር። ጽዋው ሳይሞላ ተመለሱ፣ ጽዋው እየሞላ ነው። ከቁጣዬ ታመልጡ ዘንድ ፊታችሁ ወደ እኔ አዙሩ ይላል የሰራዊት ጌታ እግዚአብሔር። ይህንን መልእክት ለሁሉ ለሚመለከተው ሁሉ አድርሱ። በዓለም ዙሪያ ሆናችሁ የምትሰሙ ወገኖቼ ሆይ መመለስ ይሁንልን። ሻሎም። እግዚአብሔር ከእናንተ ጋር ይሁን።